ማን እንደ አርሰናል የሰው ልብ ያሸፍታል? ጥሬው ሀቅ ይመስለኛል። አድማጮች፣ ይሄ ክለብ የማይደገም ታሪክ በሰሩ ኮከቦች ያሸበረቀ ነው። ይህንን ለማየት ደግሞ ከመድፉ ደጃፍ ይድረሱ። አሻግረውም በቅርቡ የተቀመጠው ቶተናምን ይመልከቱ። ፈጥነው ወይ ልዩነት ይላሉ። ተናግሬያለሁ። ታሪክ የሰሩት ፈጽሞ ታሪክ ለመስራት ከሚንደፋደፉት ሊነጻጸሩ ፈጽሞ እንደማይገባ። ወደ ኤምሬትስ ተመለስ ጃል። እልፍ የኳስ ጀግኖችን ታያለ። በመድፉ አጊጠው በቀዩ መደብ ረጅም ታናል በትውስታ ፈዘው ሊቆዩ ስለሚችሉ ጉሮሮ ማቀዝቀዣ ጃምቦ መያዙ ከዛ በየግድግዳው ከኢንቪዚብልስ እንደገና መፈጠሩ ከሚያጠራጥረው ተአምር ጋር ይቁነጠነጣሉ። ንጉሥ ሆነሪ በክብር ቆሟል። ከህሊና መቼም ከማይጠፋው የጭፈራ ስታይሉ ጋር ተውቦ ጦረኛው ቬራም ሲዋደቅ ይታያል። ዘደች ማስተር ዴኒስ ቤርካምፕ አለ። ከዘጠናዎቹ አጋማሽ በኋላ የመድፎ የማንሰራራት ሚስጥሮች ሁሉ ተተንትነው ይታያሉ። ቶኒ አዳምስ፣ ዴቪድ ሲማን፣ ኢያን ራይት ኦቨርማርስ፣ ሸፎ ሮቤር ፔሬዝ፣ ካኑ ዩምበርግ፣ ላውረን ካምቤል ኩዌን፣ ሮይ ፓርለር፣ ፖል ሜርሰን፣ አሽሊ ኮል ሌማን፣ ዊልቶርድ ኮሎ ቱሬ ሳይቀር